እሺ እህታችሁ የታለች? እሷ በሌለችበት ነው ልናናግርሽ የፈለግነው። እያገለላችኋት መሆኑ ነው? እንደሱ አይደለም ማዬ፣ አንድ ጊዜ ስሚኝ። እሺ ጥሩ። ምንድነው ልስማችሁ? እኔ ነገሩ በደንብ አልገባኝም። ሰላሚ ንገሪያት። አንተ ንገራት። ንገሪያት። እማዬ ምን ሆነች? አያቴ ምንም አልሆነችም። ስለ አያቴ አይደለም። ምንድነው ነገሩ ታዲያ? ለምንድነው የማትናገሩት? እማዬ አሁን የምንነግርሽን ነገር ዝም ብለሽ እንድትሰሚኝ ነው የምንፈልገው። እና ምንድነው? እማዬ እንደ እርግብ ሁሉ ሀናም ልጅሽ ናት። እና እንደ ልጄማ ስለማያት እኮ ነው በድርጅቴ በኩል አባቷን ለማሳከም የሞከርኩት። እማዬ ነገሩ እንደሱ አይደለም። እሺ ታዲያ ምንድነው ነገሩ? እማዬ ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ወስዳ ነው ልጅሽ ነኝ ብላ የመጣችው። ታሪኩን ወስዳ ማለት? እርግብ ለምልክት ብላ ይዛ የመጣችው መስቀልና የልጅነት ፎቶ ሀና የኔ ነው ነው የምትለው። ምን? ጭራሽ! እማዬ ምን ሆነሻል? ተረጋጊ እንጂ። ምንም መረጋጋት የሚባል ነገር የለም። አባቷን ለማሳከም በደከምኩ ጭራሽ የልጅ ታሪክ ይመራት። እማዬ ምናልባት እውነታው ሊሆን ይችላል እኮ። የምን እውነት ንገረኝ እስኪ። የዋ ስለሆነላት ጭራሽ ቤተሰቤ ላይ መረማመድ ያምራታል። እማዬ ቆይ እንደዚህ መሆን ምንድን ነው ጥቅሙ? ወይኔ ምን የማንም ተራ ሰራተኛ መረማመጃ አለው? እማዬ አትጩሂ እባክሽ። እኔ ነኝ አናቴ ላይ ወጣ ኳስ እንድትጫወትብኝ የፈቀድኩላት። ለነገሩ ከአንቺ ጋር ተነጋግሮ መግባባት እንደማይቻል የታወቀ ነው። እማዬ ብትረጋጊኝ ትሆኛለሽ። ተወኝ እባክህ አንተ ደግሞ። ቆይ ሻው ምንድን ነው የምናደርገው? ሀና ነች ወይስ እርግብ ነች? ትክክል። እማዬ ወይ የኔ ልጅ መጣሽ እንዴ? ምን ሆነሻል? ኧረ ተኝ ልጄ። ምን ሆነሽ ነው? ምን የተፈጠረ ነገር አለ? የሌባ አይነ ደረቅ በዛና እኮ ተቸገረ። ምንድን ነው የሆንሽው እማዬ? ለምንድን ነው የማትነግሪኝ? ወይ የኔ ልጅ ገና ከመምጣትሽ በነገር ያስኩሽ አይደል? እስኪ አረፍ በይ። እንደዚች አይነቷን ሌባማ ጉሮሯን አንቆ መግደል ነው። ኧረ እማዬ እኔ ተጨነኩብሽ። ምንድን ነው ነገሩ? ይቺ ሀና ናታ። ሀና? ሀና ደግሞ ምን አደረገች? እሷ መች ቀላል ሰው ሆነችና። እማዬ እኔ ነገር እንደዚህ መጠበቅ አልችልም። ምን አድርጋ ነው ንገሪኝ። ለወንድምና ለእህትሽ ምን ብላ ብትነግር ጥሩ ነው? ምን አለቻቸው? እህታችሁ ሀሴት እኔ ነኝ ብላ እረፍ። ምን? ያስደነግጣል አይደል ነገሩ? አይ አዎ እኔ እንጃ። እሷ እኮ የሚያምናት ያለ መስሏት ነው። እናንተ ግን ታዲያ ምን አላችኋት እንዴ? እንኳንም ድሮ ከመምጣትሽ በፊት አላጭበረበርሽም። አሁንማ ልጄ እርግብዬ ናት ብዬ ነገርኳት። ቆይ ግን እሷ ይህን ድፍረት ከየት ነው ያገኘችው? እኔው ነኛ እኔ የጠየቀችውን ሁሉ እሺ ብዬ ሽሩሩ ስላልኳት ጭራሽ የልብ ልብ ተሰማት። እሺ አሁን አንቺ ምን ልታደርጊ ነው? ቆይቼ የጀመረቻትን ወር ስጨርሽ እንጂ ከዚህ ቤት አይደለም ከአዲስ አበባ ነው ነቅዬ የምጠላት። ለማባረርማ ወር መጠበቅ ለምን አስፈለገ? እነ ሰላም እንዳይቀየሙኝ ብዬ ነዋ። ደግሞ እነሱ ምን ሆንም ብለው ነው የሚቀየሙሽ? ምንም ቢሆን ሀናን ለምደዋታል። በአንድ ጊዜ ውጪ ብላት ይቀየሙኛል። እኔ አላውቅም፣ ብቻ አንቺ ታውቂያለሽ። ወይኔ የሚለን የማንም ችጋራ መረማመጃ ነው። በቃ እማዬ አንቺ አትናደጂ። ሌላ ነገር ሳትፈጠር እንኳን ቀድመን ምስጥ መሆኗን አወቅንባት። ይሄ እኮ ንቀት ነው፣ ትልቅ ንቀት። ንቀት ታውቂያለሽ? አይን ያወጣ ድፍረት። በቃ ተረጋጊ እማዬ። ሁሉም ነገር እኮ ባንቺ ቁጥጥር ስር ነው ያለው። አሁንማ ተውኩት። እንደው ነገር ስራዋ ግርም ቢለኝ ነው እንጂ። በይነጠላሽን አስቀምጭን ወደ ሳሎን እንሂድ። እሺ፣ ግን መጀመሪያ ሻወር መውሰድ ስለምፈልግ ተነስቼ ልተጣጣ። ጥሩ በቃሽ፣ ታጠቢ። እሺ እማዬ። ግን ወዴት ነው ማደርግሽ? እኔ ወዴት ነው ማደርግሽ? አላውቅም ሰላም፣ ምንም ነገር አላውቅም። እኔ እኮ ግራ ግብት ያለኝ ነገር ለሁሉ ነገር መፍትሄ የምታመጣው አንተ አልነበርክ እንዴ? ዛሬ ለዚህ ነገር እንዴት መፍትሄ ማምጣት አቃተ? ይሄ እኮ ችግር አይደለም፣ ትልቅ ዱብዳ ነው ሰላሜ። ውይ ምን አይነት ጣጣ ነው አሁንስ? ቆይ ግን ሀና ያለችሽ ነገር ትክክል ነው እንዴ? ምን ለማለት ፈልጋ ነው? ምናልባት ተሳስተሽ እንዳይሆን ብዬ እኮ ነው። መስቀሉና ፎቶ ከሷ የተሰረቀ እንደሆነና መኝታ ቤት ያለው የሀሴት ፎቶ እሷ እንደሆነ ጭምር ነው የነገረች። ቆይ እንዴት ይሄን ያህል ጊዜ እኮ ከኛ ጋር ስትኖር አንድም ቀን የሆነ ምልክት አላየንም። እሱን እኔ ምንም አላውቅም፣ ግን ደግሞ ሀና ጋርም እውነት ያለ ይመስለኛል።
አንተ ግን ሀና የምትዋሽ ይመስላል። አላውቅም። ምናልባት አባቷ ስለታመሙ ችግር ፈጥሮባት አድርጎ ይሁን? አይመስለኝም። ማለቴ ሀና እንደዚህ አይነት ጣጣ ውስጥ መግባት የምትፈልግ አይነት ልጅ አትመስለኝም። እንደሱ ካልን ደግሞ እኮ እርግብ ውሸታም ነች እያልን ነው። እኔ እንጃ፣ ግን እሱን ማሰብ ይከብደኛል። ታዲያ ምን ይሻላል ሰላምዬ? እኔ እንጃ አላቅም። ብቻ ግን ደግሞ ማየ በዚህ ሁኔታ ሀናን ካገኘቻት አንቃ ነው የምትገላት። ምን ማድረግ እንችላለን? ሀናን ቀድመን አግኝተን ወደ ቤት እንዳትመጣ እናድርጋት። እሱማ ለማየ እየዋሸናት እንደሆነ ነው የሚነግራት። እሺ ታዲያ ምን ይሻላል? ሀናንም እርግብንም ለየብቻ